ያንን ተአምረኛ ቀን ተከትሎ የወጣቱ ቀልብ ሙሉ በሙሉ ተሰርቆ ነበር። ፍቅሯ ውስጡን ስላላስቀመጠው ዝም ብሎ መቀመጥ ጨርሶ አልቻለም ነበር። የትም ብሎ ያችን ታክሲ ውስጥ ያያትን ንግሥት ማግኘት ነበረበት። እናም ከቅርብ ጓደኛዋ ጋር በመሆን እዚያ ኮሌጅ ውስጥ የምትማርና ትረዳናለች ያሏትን አንዲት ልጅ ፍለጋ ተያያዙት። ለካስ መንገዱን አላህ ያገራው ነበር። ፍለጋው ብዙም አላደከማቸውም። ምክንያቱም ሊጠይቋት የፈለጓት ልጅ የልጁ የልጅነት አብሮ አደግ ጎረቤት ነበረች። ስለዚህ እሷን ማግኘትና ማናገር ብዙ አልከበደውም ነበር። አግኝተዋት ቆመዋል። የልዕልት ጓደኛ ጅልባባን በሚገባ ለብሳ ማስኳን አድርጋለች። በቤታቸው አቅራቢያ መንገድ ዳር ላይ ነበር ያገኟት። ቀና ብላ እንኳን ወንዶችን አታይም። ያ ያደገችበት የሐያ እና የአደብ ልብስ ከሰውነቷ ጅልባብ በላይ ፊቷ ላይ በግልጽ ይነበባል። ሰላምታ ከተለዋወጡ በኋላ በዚያ ለስላሳና በሚያምር ድምጿ ዛሬ ከየት ተገኘህ አለችው ለጎረቤቷ። ብዙም ሳይቆዩ የመጡበትን ትልቅና ምስጢራዊ ጉዳይ ከሀ እስከ ፐ አጫወቷት። ከአንዲት ልጅ በጽኑ ፍቅር እንደተያዘ፣ ያችም ልቡን የሰረቀችው ልጅ እነሱ ኮሌጅ እንደምትማርና ምናልባት የምታውቃት ከሆነ እንድታግዛቸው በዝርዝር አስረዷት። ልጅቷም አንገቷን ዝቅ እያደረገች ስለተነገራት ልዕልት በጥያቄ መመርመር ጀመረች። እስኪ በምልክት ንገሩኝ፣ ምን አይነት ናት? ቁመናዋስ? የምትለብሰውስ ልብስ? አለች። እሱም መግለጽ ጀመረ። የልቡን ትርታ እያዳመጠ ገና ልጁ እንዲህ እያለ ስለ ልዕልቷ ልዩ መገለጫ፣ ስለ ሰፈሯና ሁኔታዋ መናገር ሲጀምር ልጅቷ በድንጋጤ ቀና አለችና አይኗን አብረክርካ ተመለከተችው። አንተ ብላ ንግግሩን ከአፉ ላይ ማቋረጠችው። ወዲያው ነበር ያወቀቻት። ጭራሽ የልብ ጓደኛዋ ናት፣ የነፍስ እህቷ። ጓደኛዬን ከየት ደረስክላት ደግሞ? እንዴት አወካት? አለችና በጉጉትና በመገረም ጠየቀችው። ወዲያውኑ ሶስቱም አፋቸውን ይዘው በደስታና ባልተጠበቀው መገጣጠም ሳቁ። እችኛዋ ልጅ ራሱ በጣም ናት፣ የሆነ ደስ የሚል ነገር አላት። ከዛ በላይ ደግሞ እርጋታዋ፣ አደብና አኽላቋ ራሱ ልዩ ነው። ያው ሰው ውሎን ይመስላል የሚባለው። ሰው ሲጀመር የሚጎዳኛው አምሳያውንም አይደል ታዲያ? ልዕልቷ የመረጠቻት ጓደኛም ልክ እንደ ራሷ በአደብ የታነጸች ነበረች። የልጁ ጓደኛ ሳቅ እያለ ጨዋታውን ቀጠለ። ይሄ የቀላል ሰው መሰለሽ? እኔን ራሱ በጣም ያስገረመኝ፣ ፍቅሯ እኮ አሳብዶታል አለ። ዳግም በሳቅ አጀቡት። ልጅቷ ግን አሁንም ነገሩ አስገርሟታል። አንገቷን ወደ መሬት እያቀረቀረች እሺ ምንድነው ነገሩ? ፍቅሩ በዚህ ልክ የበረታ ነው ስትል ጠየቀች። በቃ ያው ከዚህ በላይ አብራራ መቼም ጎረቤትሽ ፈንጥዞ ጠብ ብሎባታል እና ወደ ገደሉ ለመግባት የትዳርን በር ለማንኳኳት እያሰበ ነው አለና ወደ ጓደኛው ተመለከተ። ልጁ ምን ያህል እውነተኛና ለፍቅር ታማኝ እንደሆነ በአይኖቹ ውስጥ ለማንበብ እየሞከረች ይመስላል። ከዚያም ወደ ፈራውና ወደ ተደናበረው ልጅ ቀና አለችና እውነት ነው አለችው። ልጁም እጆቹ እየተንቀጠቀጡ ፊቱ በህፍረት ቀልቶ አሁን በቃ እውነት ነው እያለ ሲደነባበር ጓደኛው ከጀት በቀደመ ፍጥነት ካፉ ጠለፍ አደረገና ዛሬም ትግደረደር ነው ብሎ ሳቀበት። ሁሉም በጋራ ተሳሳቁ። አሁን እንግዲህ አሉና ሁሉንም የልቡን ቁስልና ፍላጎት ያንን ታክሲ ውስጥ የተፈጠረውን ተአምር በሚገባ አስረዷት። ከዛም ልጅቷ በጉዳዩ በጣም ተደስታ እንዲህ ካሰብክማ ጥሩ ቦታ ገብተሃል። እሷ እኮ ንጹህ እንቁ ናት። አይንህን ሳታሽቀደም በእኔ በኩል እስካሁን የነገረችኝ ወይም የማውቀው ነገር የለም። ስለ ወንድ ልጅ አስባ አታውቅም ብላ በአንድ በኩል ስታበረታታው፣ በሌላ በኩል ደግሞ መንገዱ ቀላል እንዳልሆነ ፍንጭ ሰጠችው። የነገሮች መገጣጠም እየገረማት ሳለ በወሬ መሃል በውስጧ ከጅልባቡ ስር ቢያያት እንዴት ሊሆን ነበረ? ፀጉሯን ቢያየውማ አለቀለት፣ ልቡ መቆሙ ነው እያለች እያሰበችው ሳታስፎግር ከማስክ ስር ብቻዋን ፈገግ አለች። እንዲህ ስትለው ልጁ ፊቱ በደስታ ቢበራም እንዴት ነው የማገኛት የሚለው ጭንቀት ግን አልለቀቀውም ነበር። ፈገግ አለና በመስገብገብ እሺ በምን እንድረስ? እንዴት ነው ማድረግ ያለብን? እያለ ጠየቃት። በዚህ ሰዓት ሶስቱም አሰብ እያደረጉ ያችን ኒቃቢስት ልዕልት ሳያስደነግጡና ሳያስፎግሩ የሚያቀራርቡበትን መረብ መዘርጋት ጀመሩ። ከትንሽ ዝምታ በኋላ ጓደኛው የመጀመሪያውን ሐሳብ ሰነዘረ። ለምን ቀጥታ አታስታውቂያቸው? ልጁ ወዲያው ደነገጠና እንዴ እኔ ቀጥታ ታውቄ ምናምን ላወራት? እንዴት? ምን ብዬ ጀምሬ? አይሆንም ማራተው
ትደነግጣለች እያለ ተሳቀቀ። ልጅቷን በሚያምር ሁኔታ ፈገግ አለችና አዎ ልክ ነው፣ ቀጥታ ማስተዋወቁ ትንሽ ሳይከብድ አይቀርም። ልጅቷ ምን ላይ እንዳለች ስለማናውቅ በዚያ ላይ ደግሞ በጣም አይናፋር ስለሆነች ይባስ ትሸሻል አለች በአስተዋይነት። ጓደኛው እና ምን ተሻለን እቅዳችን ሊፈርስ ነው አለ ራሱን እያከከ። ከዚያም ልጅቷ ትንሽ አሰበችና ካፉ ላይ ነጠቅ አድርጋ አንድ ድንቅ ሐሳብ መጣልኝ፣ ቀጥታ ከማፋጠጥ ለምን በሲስተም አናቀራርባቸውም አለች። ጓደኛው ልጅቱን አሳምሮ እያያት ነው። በአስተሳሰብ ችሎታዋና በብልሃቷ እየተደነቀባት ይመስላል። ልጁም በጉጉት ጥሩ ሐሳብ፣ እሺ ግን በምን መልኩ በምን አይነት ሲስተም አላት። ልጅቷም ቀጣዩን አካሄድ በጥበብ እንዲህ ስትል መንደፍ ጀመረች። ሰሞኑን ትንሽ አሞኝ ክላስ እየገባሁ አልነበረም። ስለዚህ ነገ ወይ ደግሞ ከነገ ወዲያ ደውዬላት በወቀሳ መልክ ታምሜ ሳትጠይቅኝ በጣም ታዘብኩሽ እላትና ያመለጠኝን ክላስ እንድትከልስልኝና ደብተር እንድታመጣልኝ ይጠይቃታለሁ። አንዳንዴ ስለምንዘያየርና እኔም እነሱ ቤት ስለማበዛ እኔ ቤት እንድትመጣ ማድረጉ ብዙ አይከብደኝም፣ መምጣቷ ደግሞ ፈጽሞ አይቀርም አለች። እሺ ከዛስ? እሷ ስትመጣስ እኛ የት እንሆናለን? አለ ልጁ ልቡ በደስታ እየመጣ። ከዛ እሷ ስትመጣ እኔ ሁኔታዎችን አመቻችና በሚስጥር ደውልልሃለሁ፣ አንተም ከጓደኛ ጋር ሆነ ልጠይቀኝ ትመጣለህ። ያው ታም ያለሁ አይደል አለችው። ሶስቱም በሳቅ ፈነዱ። ጓደኛው ነገሩ ገባው። አሃ ድንገተኛ ገጠመኝ ልንፈጥር ማለት ነው። እሷም እንደዛ ማለቴ ነው። ከዛም ቤት ውስጥ አብረን ቁጭ እንላለን አለች። ጓደኛውም ቀጠለና ስለዚህ ፈላጊው ፈንጠር ብሎ እንዲታይ አክት ማብዛት አለበት ማለት ነው። በጣም አሪፍና የሚያስማማ ሐሳብ እንደሆነ ተነጋገሩ። ይህንን ውብ የፍቅር ድራማ የሚሰሩበትን ቀን ቀጥረው ቀጠሯቸውን ይዘው ተለያዩ። ልጁና ጓደኛው ተለያይተው ወደ ቤቱ ሲመለስ ብቻውን ነበር። ግና ምን ብቻውን አለው? በአካሉ እንጂ በሐሳቡማ ከሷ ጋር ሰርግና መልስ እየደገሰ ነበር። መንገዱን ጥሎ በሐሳብ ሰረገላ ተጭኖ ይጓዛል። በአእምሮ ያችንን ንቃብ ልዕልት እያሰበ በታክሲው ቀን ያየውን የአይኖቹን ውበት በምናቡ እየሳለ ፈገግ ይላል። ያ አላህ እንዴት ያለች እንቁ ናት እያለ በውስጡ ይወዛወዛል። ነገሩ የከፋው ግን እዚህ ጋር ነበረ። ሐሳቡ በጣም ርቆ ስለሄደ የት ሰፈር ውስጥ እንደገባና የትኛውን መንገድ እንደያዘ ራሱ ጨርሶ ዘንግቶታል። ሙሉ በሙሉ ፍቅር በሚባለው ዞን ውስጥ ነው ያለው። ድንገት በአንድ ትልቅ ግቢ በር ሲደርስ የግቢው በር ክፍት ነበር። እሱ ግን በሐሳብ እንደናወዘ ወደ ውስጥ ሊገባ ምንም አልቀረውም። ልክ ከመስመር ወጥቶ ወደ በሩ ሲጠጋ አንድ ግዙፍና አስፈሪ የሰፈር ውሻ በሩ ላይ ቆሞ ቁልቁል ያየው ጀመር። ልጁ ግን አሁንም አልነቃም ነበር። ውሻው በመገረም አየውና ይሄ ሰውዬ ሊቀማኝ ነው እንዴ በሚል ይመስላል በከፍተኛ ድምፅ እየጮኸ ጥርሱን አግጦ ዘለለበት። የዚህን ሰዓት ነበር የልጁ የፍቅር ቅዠት ሁሉ ብን ብሎ የጠፋው። ወጡ ያቺን ኒቃቢስትም የፍቅሩም ድራማ ሁሉም ከአእምሮ ወጡ። መላ አካላቱ በድንጋጤ ተናወጠ። ምንም ሳያስብ ጃኬቱን እያወለቀ የሌለ ፍጥነቱን ተጠቅሞ ወደ ኋላ መሮጥ ጀመረ። ውሻውም እያባረረ ልጁም እየተባረረ እየጮኸ ተከተለው። ልጁ የሰፈሩን አስፋልት በሯጩነቱ ሲቀደው በሐሳብ ተውጦ ያልነበረው ጉልበት ሁሉ ድንገት ተመልሶ ኖረ። ውሻው ሊደርስበት አልቻለም። በመጨረሻም አንድ ትልቅ አጥር ላይ ዘሎ ተንጠለጠለ። ውሻው ግን አጥሩ ስር ቆሞ ዋው ዋው እያለ ይዝትበታል። ልጁ አጥሩ ላይ ሆኖ ደብል እየተነፈሰ ያ አላህ ፍቅር መጨረሻው ይሄ ከሆነ ቀረብ እያለ ለራሱ አጉረመረመ። የሰፈሩ ሰዎችም እሱን አይተው በሳቅ ሊሞቱ ምንም አልቀራቸውም ነበር። ልጁም ከውሻው ማባረር በኋላ ዳግም ወደ ሐሳቡ ተመልሶ ያን ሰርግና ድግስ እያሰበ እየተደሰተ ወደ ቤቱ ተመለሰ። ከመሸ በኋላ ሌሊቱ ሙሉ ስለሷ እያሰበ አልተኛም ነበረ። የልዕልቷን ስልክ የሚያገኝበት ፊት ለፊት አግኝቶ እሷን የሚያናግርበት ቀን ስለተቃረበ ሌሊቱን ሙሉ እንቅልፍ በአይኑ ሳይዞር አደረ። ነገር ግን ነገሮች ሁልጊዜ እኛ እንደምናፍቃቸው የሆነ ይሁን ያቺ ንጹሕና በአደብ ያደገችው ልዕልትስ በዚህ በጓደኛውና በልጁ በተሸረበው የፍቅር ወጥመድ ውስጥ ትገባ ይሆን? ወይንስ ስትመጣ ሌላ ያልታሰበና እቅዳቸውን ሙሉ በሙሉ የሚያመሰቃቅል ትልቅ ምስጢር ይፋ ይሆን? የዚህን ውብና አስቂኝ አጓጊ ታሪክ ክፍል 3 ይዘንላችሁ እስክንመጣ ድረስ ቪዲዮውን ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ አብራችሁን ይቆዩ። ያላችሁን አስተያየትና ቀጥሎ ምን ሊፈጠር እንደሚችል ኮሜንት ላይ አጋሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።